ዕለቱ እሁድ ነበር፣ ዕለተ ሰንበት። እኔና ጓደኛ አቤል ሰንበትን ጠብቀንም ቢሆን የማምላክን ደጅ መርገጥ የሰርክ ምግባራችን። ለወትሮ ቤተ ክርስቲያንን መርገጥ አይሳካልንም። ሰንበት ሲሆን ግን ተራራ ቁልቁለት እንኳን የሚያግደን አይነት ሰዎች አይደለንም። ቤተ ክርስቲያንን እንረግጣለን። ታዲያ በዚህ ዕለተ ሰንበት ነበር ምሳችን አድርሰን ስንመለስ የተበሳጩ እናትና የአንድ ወጣት ሊጸብ ቀልባችንን ጎትቶ ከመንገድ ዳር ያቆመ። እግዚአብሔር ምስክሬ ነው። እችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድትጠቂ። እማዬ ቆይ ለምን አይገባሽም? በጣም ነው እኮ ማፈቅራት። አረ እንደው ጉዴን ስሙልኝ። ጭራሽ ብለህ ደግሞ ሙስሊም አፈቀርኩ ብለህ ትለኛለህ? ቆይ እማዬ ማፍቀር ኃጢአት ነው እንዴ? ደሞስ ሙስሊም ብትሆን ችግሩ ምንድን ነው? የሆነ ሀዚሟን አስነክታ ነው እንጂ ሃይማኖተኛ ልጄማ እንደዚህ ብለህ አትለኝም ነበር። ሙስሊሟን አፈቀርኩ ትለኝ። ይሁንልሽ እማዬ አልገባሽም። አሁን የንስሐ አባትን ጠርቼ ጸበል አስጠምቅሃለሁ እንጂ ለሀገር መሳለቂያ አታደርገኝም። ናግባሁ ብላ ወደ ቤት ጎትታ እያስገባችሁ ድንገት ተመለከተችንና ምን ተገትራችሁ ታፈጣላችሁ እንዴ ብላ በኃይል በሩን ከርሸማዋች። ያጋጠመን ነገር አጃይብ ሆኖ ግርምት ቢያጭርብን ዝም ብለን ትንሽ ከተጓዝን በኋላ ታውቃለህ፣ በዚህ ሰዓት እንደዚህ የምታስብ አምባገነን ትኖርሽ ፍጹም አስቤ አላውቅም ነበር። እንዴት በጨፈን ሙስሊም አፈቅር ተብሎ ልጅ ይካዳል? እኔ ግን የታየኝ እናትየው ልክነት ነው። ማለት አንድ ክርስቲያን ሙስሊም ማፍቀር የለበትም እያልክ ነው? አዎ አግባብ አይደለም እኮ። ለምን? ሃይማኖታቸው ስለሚለያይ፣ ያደጉበት ስርዓትና አምልኮ ስለማይፈቅድ። ምን አለበትሽ? ምን ችግር አለው? ከተፈቃቀሩ ተሻሽለው መኖር አይችሉም? ምን ሆነሃል? አንድ ቤት ውስጥ ሁለት አይነት አምልኮና ስርዓት መኖር የለበትም። እንግዲህ አፍቅሯታል። እንግዲህ ፍቅር ደግሞ ብሔር፣ ዘር፣ ቀለም ሲመርጥ አላየን። የፈለገ ነገር ቢሆን አንድ ቤተ ክርስቲያን ውስጥ ያደገ ሃይማኖተኛ ልጅ ካልጠፋች ኦርቶዶክስ ሴት ሙስሊም ካላገባው ብሎ የሙጥኝ ማለቱ የጤና አይደለም። ምን ሆነሃል? ፍቅር እኮ ምኞትን መከተል አይደለም እና ከልብ የሚወጣ ጠንካራ ስሜት እንጂ። ብቻ የፈሩት ይደርሳል፣ የናቁት ይወርሳል ሲባል ሰምቻለሁ። እኔው ለኔ መሆኑ ነው። እኔ እንደዛ አለ። ብቻ እዩ ፈጣሪ ፍቅር ይዞ ያሳይ። ምን ሆነሃል? ሰው እኮ ነኝ፣ ልብ አለኝ፣ ማፍቀር አይቀርም። ግን እንዳትጨነቅ ሙስሊም አይሆንም። በቃሽ፣ ቶሎ ደውልልኝ። እደውልልሃለሁ። ዳግም ለመገናኘት ቻው ተባብለን ተለያየን። እኔም ወደ ቤቴ ከመግባቴ በፊት ዳቦና ምሪንዳ ገዝቶ የመግባት የሰርክ ልምድ አለኝ። ትንሽ አቤልን አበስጭቸዋለሁ። በሱ ተገርሜ የሰርክ ልማዴን ዳግም ለማድረስ ወደ ደንበኛ አብዲ ሱቅ ጎራ አልኩ። አብዲ የኑርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢነው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ የኑርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢነው ልቡ በፈተና ስትጎር ቢያይ። ምንሽ ነው ቅዱሴ? አፕ እንኳን እኮ አላልከኝ። እባክሽ ይብራብኝ፣ የሆነ ነገር ውስጤን እየረበሸው ደሙም ያልፋል አይከተልም ባለንበት ሰላም ሽግር እናታችን ባለሽ። በቃ ዛሬም ሰፈራችን ሊታመስ ነው። ምን? እሺ ማን ነው የመጣው? ያቺ ሙልቃቂ ሀብታም ልጅ ነች። ደግሞ ምን አባቷ ፈልጋ ነው እዚህ የመጣች? ደግሞ ቅዱስን ነው የምፈልገው ምናምን ስትል ነው። አንቺ ደግሞ እንዴት አባቷ አምሮባታል እባክሽ። አልሞላለት ብሎ በዚህ Oh my god, this place is literally so dirty. So ቆይ እንዴት ነው ግን እዚህ መኖር የምችለው? Anyway, hi ቅዱስ። You know what? I'm here, baby. ደግሞ ከዚህ ጋር ምን ታደርጋለህ? About this something. I'm of type brand ነው። መኪና ውስጥ አለለ። Come with me. ኔትወርክ እየሰራልኝ አይደለም። ምንድነው? የኔም ስልክ ኔትወርክ የለው። የቤቱን ቁልፍ ልትሰጠኝ ትችላለህ? ቁልፍ ማስቀመጫው ላይ አለ።
የለም እኮ የኔ ፍቅር ቁልፍ አይተሻል እንዴ? አረን ያላየው ቁልፍ ማስቀመጫው ላይ የለም። አንተ ደግሞ ተረጋጋ እንጂ ምን በቃ አሟቸው እኮ ነው። አሟቸው ነው። ሁለት ሰው በተመሳሳይ ሰዓት ተመሳሳይ አይነት ህመም። ይሄ አጋጣሚ አይመስለኝም። የሁላችንም ስልክ አይሰራም። የቤት ቁልፍ የለም። ቆይ እናንተ ቤት አይደለ እንዴ? ቁልፉን ስጡኝና ልውጣ። ምንም ሰላም እየተሰማኝ አይደለም። ይዙ ተረጋጋ። ቁልፉን ፈልገን እንወስዳቸዋለን። ሻካል በላው ከዚህ በላይ የሚቆይ አይመስለኝ። ታዲያ ይታዘዛል። ምን እንብላ? ብቻ ምንም ይሁን ባዶ ድንግል መሆን አልፈልግም። በቃ ፒዛ ይሆናል እንዴ? እኔ ፒዛ አልወድም። ሲጀመር ምግብ መስሎ ላይ አይታይም እኮ። አዎ ዘነጋሁት። ተጫወት እንጂ። ወይዬ አብዴ ለምን ልታዘዝ? ከጓደኛዬ አቤል ጋር ያወራንበት ነገር ብሎ ሳያድር ከፊት ለፊት አንድ የውበት ማዕበል እንደ ፈተና ሆኖ ተጋረጠብኝ። በሰላም ነው? ምኑ? ፍጻሜው ነው? እዛዜው ማለት እንዴ? የጮት መጋኛ እንዳገኘው እብድ ፍዝዝ ስትል ነው? አዲስ ስለሆንሽብኝ ነው። አብዴ የለም እንዴ? አብዴ የለም። እኔ ግን አለው። ምን ልታዘዝ? ምሪንዳና ዳቦ ስጪኝ። ምን ያህል ልስጦት? ክብርነቷ አክብሮቱ ይቆየኝና 4 ዳቦና ትልቁ ምሪንዳ ስጪኝ። ለቤተ ክርስቲያን ያስተማረችውን አክብሮቱማ አትስጡኝ አይባልም። ለቤተ ክርስቲያኑ ከኔ በላይ አትቀርቢ። አሁን አሽሙሩን ትተሽ ጠየቅኩሽን ስጪ። ይቅርታ ዳቦ የለም። ምሪንዳውን ግን ላምጣለክ። ይሄው ስንት ነው? ከቤተ ክርስቲያን አይደል የምትመጣው? በረከቱ ለኔ ድረስብኝ፣ እኔ እከፍላለሁ። አስፈላጊ አይደለም። ሲጋበዙም ቢማለት ደንብ ባይሆንም እሷ ፊት ምናቅ ስላልፈለጉ ከኪሴ 200 ብር አውጥቼ ሰጠኋትና ብሬንዴን ይዤ ሄድኩ። እንግዳ እኮ ነኝ። ቢያንስ አንተዋወቅም? መተዋወቃችን አስፈላጊ ነገር ነው። አሁና እንግዳ መቀበል ባህላችን አይደል እንዴ? እሺ ተዋውቀንስ? ሀገር ታስጎበኘኛለህ? ንግግሯና የዋህነቷ ገርሞኝ ትክ ብዬ ያስጀምር። ደግሞ ወላሂ ታስታውቃለህ። አፊንቺ ልብ ሆና። እሱን እንዴት አወቅሽ? ስሜት ከፊት እንጂ ከልብ አይታይማ። ኢዩኤል እባላለሁ። አይሻ